ለማንኛውም እንግዲህ አያንቱ እብዷን አያን በረኪና ወይም ደግሞ አያን በረኪና በላቸው ስም አውጥቼላት ነው በረኪና በላቸውን እንዴት አድርጋ አሳምና እንደምታስራቸው አብረን እናያለን ተከታተሉ እንዴትም እንዳትሄዱ እንግዲህ መተዋል እና ለቤተሰቦች ሪከርድ ላድርግ ብዬ ነው አለ ይውልኝ እና ወጣዋለሁ ብዬ ተስፋ አደርጋለሁ ለማንኛውም ሰላም አለይኩም ሰላም ነው ባጃጁ የነገርነው ቦታ አመጣሽ ነበር እዚህ ጋር ጣለኝ እኮ ሰላም ነው እንዴነሽ አለ እንዴነሽ ሰላም ናችሁ አለ እዚህ አመጣሽ እኛ እኮ ነግረነው ነበር ምን ሆኖ ነው እኔ እንጃ ቦታው ኮረኩንች ስለሆነ መሰለኝ ሰፈራችሁ እንግዲህ ያስገባ ማለት እና እንዴት ናችሁ ደህና ነን ሰላም ነው አይደለም አለን ደህና እንሂዳ በቃ አለ እዚሁ ብንሰራስ አረ እንትኑ ሐሳቡ ነው አረ ማለት ይሄው እዚህ ጋር ፖሉ ጋር ምናምን ብንሰራስ አይ ቤት ይሻላል እኔ ጋርም ቤት ማንንም ስለሌለ ማንንም የለም በቃ ማንንም ስለሌለ ይቻላል አዎ ሰይድም የለም ሰይድም እንደምታውቂው የመን ያለው በቃ እኛ ጋር እንሰራለን ማለት ያው አሁን እዚህ ውጪ ላይ መስራት ትንሽ አይሆንም በቃ እሺ አሪፍ ነው እንደ የተነገረው አይዲያ ከሆነ ከመንገድ ላይም ቤት ይሻላል በቃ እንሂድ በቃ ክፍያችንን ግን ያው አረ እንደነገርኳችሁ ነው እሱ ያሳስባችሁ እርግጠኛ ነሽ አራው ብቻ ለመመድ ለማመድ በደም ችግር የለውም ስለ ክፍያው ያው እንደነገርኳችሁ ይሄንን ቪዲዮ የምቀርጸው ድርጅቱ እናንተን ስንለማመድ አይቶ እንዲመርጣችሁ ነው ያው በገንዘቡ ጉዳይ ምንም አስተያየት የላችሁም አይደለም አስተያየት የለ 200 ሺህ እንደውም እኛ ስለሆነ ነው እንጂ እንደዚህ ስራ ምን ሰራያለ ሰዎች አይደለም ግን ያው ሴት ለሴት ሰፖርት መደራረግ አለባት በሚለው ነው እንጂ እኔ ባሊ ምንም አላሳነሰብኝ አብሽር ችግር የለውም እንግዲህ የተነጋገርነው ከነሱ ጋራ 600 ሺህ ብር ነው ለእናንተ እንደነገርኳችሁ 200 ሺህ ደርሳችኋል ለኔ ያመጣውበት ምናምን ነገር 200 ሺህ ደርሰኛል እነሱ ከወደዱት እዚሁ እንዳያችሁ ይሄን ለኔ ከሚደርሰኝ 200 ሺህ ብር የካሜራ የመጣውበት የመኪና ምናምን ነገር አለ ግን እናንተ ችግር የለውም ዩቲዩብ ላይ ተዋችኋል እና እናንተ ኃይለኛ ስለሆናችሁ ይሄንን ነገር ስራ ትመጥኑታላችሁ ብለው ስላሰቡ በስተጨማሪም ደግሞ ያው ልምምድ አድርገን ያለውን ነገር እናሳያችኋለን ግን ያው እዚህ መሆኑ ደግሞ አሪፍ ነው መጀመሪያ እኔ ውጪ ምናምን ነገር ነበር ያሰብኩት የቤት ራሱ አላስከፈልኩሽም አራብስ አይ ማስታወቂያውን እዚህ አይደለም የምንሰራው ያው እዚህ ለልምምድ ነው እንጂ ማስታወቂያው የምንሰራው አዲስ አበባ ሄደን የሆነ ወና ቤት ምናምን ፈልገን እዛ ነው የሚሰራው ያው እነሱም ያዘጋጁልን አለ ስለዚህ አይደለም አዲስ አበባ ነው ከዛ አይተው ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችሁ ካልወደዱን ቀብዱ አይገባም በቃ ከወደዷችሁ ቀብድ አሁኑኑ 50 ሺህ ብር ይገባላችኋል ችግር የለም ቪዲዮ አሁን የቀረጽነው ቴሌግራም እናንተ እያያችሁ እንልክላችኋለን መልሱ ራሳችሁ ተሰማላችሁ ችግር የለም አሁን እኔ ጥያቄ ፈጠረብን እነዛ ሰዎች ሲያግቱ መደባደብ ምናምን አለበት አረ እንደዛ እንኳን የለም እንደበድባቸው አይ እንደዛ ነገር የለምና ማለት ያው ታውቂያለሽ አይደል እኔ አሁን ሳይድን ፍላጋ ድሬዳዋ ስኳትን ስባዝን በቃ ለሊት አልተኛው ምናምን በቃ ፊቴ እንደምታዩ ትንሽ ተቋቁሪ ምናምን ነገር ነው አራብ ስር ካሜራ እኮ ምን ይሰራልና ችግር የለውም ለዛ ምንም አያሳስባችሁ በቃ አሁን ስለዚህ እንጀምር አሁን የሚያስፈልገን መጀመሪያ ውጪ ፖል ላይ ምናምን ነገር ያሰብኩት የነበረው እና እዚህ አሁን ወንበር ነገር ካላችሁ ሁሉ የተሟላበት ቤት ነው በቃ ስለዚህ ሁለት ወንበር ይዘሽልኝ ኢቭን እኔ ከሷ ጋር ተጣልቼ ነበር 200 ሺህ ብር ስላስለሆነብን ዛሬ ይቻላል አውራት ብዬ ነው እንጂ ችግር ወንበር ነው የፈለግሽው ወንበር ሶስት ነው አይ ሁለት ወንበር ላንቺና ለሱ ነገርሽን ግን የሚታሰረው ማን ነው ማለት እንዴት ምን አይነት እንትን ማለት መጀመሪያ እነሱን ማሳመን አለብን ስራው ላይ ስለዚህ እሷን እናስራታለን እኔና አንቺ ከዛ በኋላ አንቺን ማሰር ነው ያን ያክል እኮ አይደለም በቃ ኖርማል ነው ስራው ቀለል ያለ ነገር ነው ምንም ያሳስብ ነገር የለውም መጀመሪያ እሷን እናስራው ማለት ነው ለምን ከሷ ብንጀምር አይሻል አረ ችግር የለውም ያው ነው እኮ ምንም ችግር የለውም አንቺም እሷም አንድ ናችሁ
እና ያው አዘጋጅቼ ነው የመጣሁት። በነገራችን ላይ የስራ ሰው ነኝ አይደል? በጣም የስራ ሰው ነች እንዴ? አይ ለጊዜው ይሄ ነው። ከዛ ግን ስትሰሩ ምናልባት እነሱ መሞከሪያ ስለሆነ ችግር የለውም። ነይ እጅሽን ወደኋላ አድርጊልኝ አንዴ። እንደዚህ እውነት መምሰል ስላለበት በደንብ መታሰር አለበት። እስኪ አንቺ አግዙኝ በደንብ። አስመስላለሁ ነው ያን አድርገሽ ብታስብ። አይ ያለ እነሱ እንትን እንዲሉ ብዬ አዩ እጅሽ ወደ ኋላ አድርጊ። አይ እና ማለት ጠላቴ ነሽ እንዴ? ኧረ አይደለም ለማሳመን ያክል ነው። ኧረ አላጠበቅኳትም። ግዥኛ እንደ እውነት መምሰል አለበት። ያሰራት እኮ ከዚህ በላይ ትመስላት ምን እኛ ከፊት ለፊታችን ነው የሚቀርጸው። ኧረ ምን ሆነሻል እንዴ? ስራ እኮ ነው። ስራ ቢሆን ያጣበሽ ካሜራው ከጀርባ እንዴት ነው አሁን? አሪፍ ነው። በጣም ጥራታል። በቃ አንቺ ቁጭ በይ። ጀርባችን ነው ፊት ጀርባችን አይቀረጽ መቼሳ። ይሄንን ግን ብታወልቂ ጥሩ ነበር። ይሄኛው ታዲያ አሁን እሷ እንዳሰርሻት ለኔ ስለማይመቸኝ አውልቂሽ ማውለቅ አለብኝ ማለት ነው። እስኪ ቆይ አንዴ እዚህ ጋር ታግዥኛለሽ? ምን ነው? አይ እዚህ ጋር በደንብ መታሰር ስላለበት ለሁለት መቶ ሺህ ብር ነው። እንዴት መንቀሳቀስ ራሱ ከበደኝ። አንቺ ወይኔ አረጋችሁ እኮ። ኧረ ኖርማል ነውና አንቺ ያነሰ እንዴት አያንስን ነው? ኖርማል ነው። ስራ እኮ ነው። ምን ሆናችኋል እንዴ? በገመድ ነው። ቀስ አይዞሽ ቀስ መቼስ ያው ወይኔ በላቸው። ወይኔ ቲቪ ኖረው ዷቸዋል። አሁን ልምምዱን በደንብ እንሳን። ወደፊት እንደዚህ አይነት ስራ ስታመጪ ድብድብ ያለው ነገር ነው ብታስ። አሁን ቆይ ታዲያ አሁን እንዴት ነው የማመጣው? በጣም እኮ ነው አጥብቀሽ ያሰርሽኝ እኮ። ለእንትኑ እራሱ እንዴት ነው የሚሰራው? እኔ እኮ ግራ ገባኝ። ችግር የለውም። አሁን አሳያችኋለሁ እንዴት እንደምታመጣው። እሱም ዘዴ ያለው አንድ ሴት ልጅ ታግታ እንዴት ማምለጥ እንደምትችል እኔ ሳላሳያችሁ በፊት እስኪ እናንተ አሳዩኝ። እኛ እስኪ ያሳየኝ። ተራግጪና አሁን በደንብ ስላሰርሽ ገባሽ? ተራግጪና በቴስታ ያኔ ላላ አድርጋችሁ ነው የምታስሩን አይደለ? ምን ያው አሁን እኮ ለማስታወቂያ ለመስራት ነው እንጂ የምር ብትታገቱ እንዴት ነው ማምለጥ የምትችሉት? አልኩሽ ያንን ሰው ፊት ለፊት ያለውን ሰው በቴስታ ለዋለ አንዱን በግጫ እዛ እንትን ወንድ ከሆነ በጣም ትረግጫዋለሽ። መራገጥ ነው። እንዲህ ይዘሽ ትራገጫለሽ። እንዲህ ታግለሽ በቃ ማምለጥ ነው። አሁን ድንገት ያገደቻችሁ ሱመያ ብትሆንስ እንዴት ታመልጣላችሁ? ሱመያ የመን ሞታል ባሬና ሳምበዳ የመን ያለው ሱመኛ። አይ አንቺ አዩ ሞተራል። እሷ ደግሞ ስታሰብ አለም አንቺ ነበር ነው ሁሉ ጥያቄ ብትጠይቂ ነው እንጂ ሲጀመር እሷ ምንኛ ሞተና እንደ ሙሉ እስክታግተን ድረስ እኮ ሞተና ይገርመኛል እኮ ነው። እሱ ጨብጣ እንደ እሷ እስክታሰብ እንደምንጠብቀው ሬሳችን ሞተን ቼራቶ ሬሳይን አታግጥም። ገባሽ? ቆይ እኔ የምልሽ አንቺ ይሄ የግል ጉዳይ ነው። የግል ጉዳይንና ስራን ምን አመጣጣው? ምን አስጠየቀሽ? ሱመያ ነች እንደ ማስታወቂያ ብታሰራ አይደለም። እንግዲያውስ እሺ ሱመያን ምን አልተወጀተልሽ? አሁን ያው ሰላም ነው የምጠይቂኝ። አንቺ ምን አገባሽ? እኔ ባሌን አሳብዳ የመን ካልደረሰችው በኋላ እኔ ከሷ ምን ፈልጋለሁ? እኔ ምንም አልፈልግም። አቦ ስራውን አሰሪና አሁን ወይ ለማንኛውም ሰርፕራይዝ አለሽ። ሰርፕራይዝ አለሽ ያጠናፍረን እኮ አንቺ ሲንም ተወራይ ተፈጠረ አንቺ ነሽ ያሳሰርሽኝ ንግስት ሱመያ። ምን ልታረጊ ነሽ? ምን ልታረጊ ነሽ? ምን ልታረጊ ነሽ? የምን አልነበርሽ እንዴ? የ200,000 ብሩ ስራችሁ ይሄ ነበረ። አንቺ ያዘችው ነጥፋል እንዴ? ንግስት ሱመያ፣ እኔ ካንቺ ጋር ምንም አይነት ጸብ የለብኝም። ቪዲዮ ብቻ ለመስራት ነበር። እውነቴን እውነት አንቺ እሱ ትክክለኛለሽ። አንቺ ትራሽ ይጥፋ። ኧረ አንቺ ትራሽ ይጥፋ እንዴ? ሱመያ ፈልገሽ ነው የመጣሽው? የየሻታች ሱመያ፣ ምንም ካንቺ ጋር ንግስት ሱመያ፣ እኔ ካንቺ ጋር ምንም ጸብ የለብኝም። አሁን አልፈራትም እያላችሁ አልነበር እንዴ? ሻለው እኮ እኔ መቼም አልፈራትም። አሁን ቢሆን ይችላልሽ ጉድ ያረገችኝ እቺ አሽቃባጭ ምንም አይነት ጸብ የለብኝም። ደግሞ ታውቂናለሽ አይደል? እኔ ቪዲዮ ለመስራት እንጂ እኔ ካንቺ ጋር ምንም አይነት ጸብ ነው። አንቺ ቪዲዮ ብቻ ለመስራት እንጂ እኔ ለስራ እንጂ እኔ እውነት እልሻለሁ፣ እውነት እኔ ካንቺ ጋር ጸብ ኖሮብኝ አይደለም። እንደገና ደግሞ ታውቂያለሽ፣ ባሌን ታውቂያለሽ። ሰኢድ የኦሼ ጓደኛ ነው አይደል? ባለቤቴን ታውቂያለሽ። ለዛ ስትይ አንቺ ፍቺ፣ ከዛ ነው ወደ ቤት ገባለሁ። በቃ እንዴ ትስቃለች። ጥርስሽ እርጋፍ
ሽንቷን ምን ልትሆኚ? ምን ሆነች? ሱመያ ታያቸው በቃ ሽንቷን እየሸናች ነው። አንቺ እንደዛ ስትንጣጭ የነበረው ለዚህ ልብሽ ነው? አሁን ከኛ ፈልገሽ አንቺ ወድ ከሆንሽ ነው ፍቺ ፍቺ ላይ ዋጣለን። አንቺ ጤነኛ አይደል? እኔ በቪዲዮ ብዙ ጊዜ ገልጭልሻለሁ። አዩ እኔ አንቺን አልጠላሽም። ለብሩድ ይጥምርሽ ምን አርጊ ነው የምትካል? አንቺ ራስሽን አርጊ ነው የምትይኝ። እኔ አንቺ ቀውስ ነሽ እኮ ቀውስ ነሽ። እኔ ፈርችሻለሁ። በጣም ቀውስ ነሽ። አንቺ ደግሞ ሰይድና ያገባሽው ኦሸና ያገባሽው ምን ላርግሽ እኔ? Why do we play PUBG Mobile? Almost nothing